ምናልባት የማትለወጥበት ምክንያት ለእድገትህ የተዘጋጀውን ቦታ ስለምትሻሻው ቢሆንስ? ብዙ ሰዎች የተሻለ ስራ፣ የተሻለ ሪሌሽንሺፕ፣ የተሻለ ከተማ፣ የተሻለ እድል ወይንም የተሻለ የህይወት አቅጣጫን በመፈለግ ጊዜያቸውንና አመታትን ያሳልፋሉ። ነገር ግን ቆም ብለን ራሳችንን እንደዚህ ብለን መጠየቅ በጣም ኢምፖርታንት ነው። ወደ ተሻለ ቦታ እያመራሁ ነው ወይንስ ደግሞ አስቸጋሪ ሁኔታዎችን እየሸሸሁ ነው? ምክንያቱም አንዳንድ ጊዜ ያለንበት ቦታ አይደለም ችግሩ የሚሆነው ያለንበት ቦታ ውስጥ እድገት አለመፈለጋችን ነው። ሰላም የማወቅ ደጉ ተከታታዮች እንዴት ናችሁ? ረዴት ነኝ። ዛሬ እንድናወራ የምፈልገው የጸሎታችንን በር የሚከፍተውን ትክክለኛው ቁልፍ ነው። ሁልጊዜ ከነበረው የተሻለ አማራጭን በሚፈልጉ ሰዎች ዘመን ውስጥ ነው የምንኖረው። አንድ ነገር አስቸጋሪ ሲሆንብን ወዲያውኑ መተው እንፈልጋለን። አስቸጋሪ ሪሌሽንሺፕ ውስጥ ከሆነ ያለነው ወዲያውኑ ትተነው ለመሄድ እንቸኩላለን። አስቸጋሪ የሆነ ወቅት ላይ ከሆነ ያለነው ለማምለጥ እናስባለን። ፈታኝ የሥራ ቦታ ውስጥ ከሆነ ያለነው ለቀነው እንሄዳለን። ፔንፉል የሆነ ሲቹዌሽን ውስጥ ከሆነ ያለነው ለመሸሽ ነው የምንጥረው። በዚህ ሁሉ ውስጥ አንዳንዱ ቦታ ላይ ለቆ መሄድ ተገቢ ነው። ነገር ግን አንዳንድ ጊዜ ደግሞ ለማምለጥ የምንሞክረው ቦታ ስብዕናችንን የሚገነባ ቦታ ሊሆን ይችላል። ምክንያቱም እድገት የሚመጣው በምቾት ውስጥ አይደለም። ዘር ያለ ግፊት ወደ ዛፍ አይቀየርም። ወርቅም በእሳት ሳይፈተን ወርቅ አይሆንም። እንዲሁም ደግሞ ሰዎች በመከራ ሳይፈተኑ ጠንካራ መሆን አይችሉም። አብዛኛው ሰው የሚሰራው ትልቁ ስህተት ምንድን ነው? ከአንድ ቦታ ወደ ሌላ ቦታ በመቀየር ብቻ ያ የቀየረው አዲስ ቦታ ችግሩን የሚፈታለት ወይንም ደግሞ ያኛው ቦታ አልጋ ባልጋ የሆነ የተስተካከለና ችግር አልባ የሆነ ይመስለዋል። ፍጹም ህይወት እየጠበቃቸው እንደሆነ ያምናሉ። ይህም ቦታ ለቅቄው ወደዛኛው ሲሄድ በመጨረሻ ደስተኛ ሆናለሁ፣ ያኛውን ሰው ሳገኘው ነገሩ ቀላል ይሆንልኛል፣ ያንን እድል ሳገኝ ችግሮች ይጠፋሉ። ነገር ግን እውነታው አንዳንዱ ቦታ፣ አንዳንዱ ሪሌሽንሺፕ፣ አንዳንዱ ህልም እንዲሁም አንዳንዱ የህይወት ምዕራፋችን የራሱ የሆነ ፈተና አለው። በዚህ ዓለም ላይ ፈጽሞ ችግር የማያጋጥምህ ቦታ የለም። ጥያቄው ከችግሮች ነፃ የሆነ ቦታ የት ማግኘት እችላለሁ አይደለም መሆን ያለበት። ከዚህ ይልቅ ግን ጥያቄያችን መሆን ያለበት ከችግሩ ማምለጥ እንድችል እኔ ምን አይነት ሰው ነው መሆን ያለብኝ የሚል ጥያቄ ነው ለራሳችን ማቅረብ ያለብን። ብዙ ሰዎች አካባቢያቸውን በመቀየርና ሰውን ከሰው በማቀያየር ጊዜያቸውንና ዓመታታቸውን ይፈጃሉ። ነገር ግን ራሳቸውን አይለውጡ። አንድ አይነት ልማድ፣ አንድ አይነት ፍርሃት፣ አንድ አይነት አስተሳሰብ ተሸክመው ከአንድ ቦታ ወደ ሌላ ቦታ ይሸጋገራሉ። እዚህ ጋር ግን አንድ ነገር መገንዘብ ያለብን አሮጌውን አስተሳሰብ አዲስ ቦታ ሊፈውሰው አይችልም። አዲስ ሪሌሽንሺፕ ውስጥም ብንገባ የተሰበረውን ልባችንን መጠገን አይችልም። አዲስ እድል የግል እድገትህን መተካት አይችልም። የውስጥ ስራ መሰራት አለበት። ችግርን መጋፈጥ መልመድ የግድ ነው። የምታልፈው ወቅት ለመከራ ብቻ ሳይሆን ሊያስተምርህ የሚፈልገው ነገር አለ። ያንን ትምህርት ፈልገህ ተማረው። በመጽሐፍ ቅዱስ ውስጥ እንኳን ብዙ ሰዎች ለተጠሩለት ዓላማ ከመብቃታቸው በፊት ብዙ አስቸጋሪ ጊዜያቶችን ማለፍ ነበረባቸው። ዮሴፍ ወደ ቤተ መንግስት ከመግባቱ በፊት በእስር ቤት ነው ያሳለፈው። ዳዊት ወደ ዙፋን ከመምጣቱ በፊት በምድረ በዳ አሳልፏል። ሙሴም ሕዝብን ከመምራቱ በፊት በበረሃ ውስጥ አልፏል። ነገር ግን ያ ቦታ ቅጣት አልነበረም፣ ዝግጅት ነበር እንጂ። ስለዚህ የተሻለ ነገር ያስፈልገኛል ከማለት በፊት ራስን እንደዚህ ብለህ ጠይቅ። እኔ ራሴ ተሻሽያለሁ ወይ? ይህ ወቅት ሊያስተምረኝ የፈለገውን ነገር ተምሬዋለሁ ወይ? እየሄድኩ ያለሁት እግዚአብሔር እያዘዋወረኝ ስለሆነ ነው ወይንስ ደግሞ ከችግር እየሸሸው ስለሆነ ነው? ምክንያቱም አንዳንድ ጊዜ አንተ የምትጸልይበት በር የሚከፈተው በዚያ በር በኩል ለማለፍ ዝግጁ የሆንክ ጊዜ ብቻ ሊሆን ይችላል። አስታውስ፣ ፍጹም የሆነ ሁኔታን በመፈለግ ብቻ የቀረው ዘመንህን አታባክን። ይልቁንም በየትኛውም ቦታ ሆነ ሰላምን፣ ጥንካሬን እንዲሁም ዓላማን መፍጠር የሚችል ሰው ሆነ ራስህን ቅረጽ። ምክንያቱም ትልቁ ለውጥ የሚከሰተው ሁኔታዎችን በመቀያየር ውስጥ አይደለም። ነገር ግን ትልቁ የህይወት ለውጥ ክስተት የሚጀምረው ራስህን በመቀየር ነው። ቪዲዮን ከወደዳችሁት ኮፒ ሊንክ፣ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን እንደ ሁልጊዜም እንዳትረሱ። በቀጣይ ቪዲዮ ያያችኋለሁ። ቻው።